ከላይ የምታዩት እጽዋት ቱልት ይባላል። ቱልት በአፍሪካ በኤሽያ እና በአውሮፓ ከፍተኛ ቦታዎች ይበቅላል። በተለይም በአፍሪካ በምስራቅና በደቡብ አፍሪካ፣ በኢትዮጵያ፣ በኤርትራ እስከ ደቡብ አፍሪካ ድረስ በስፋት የሚበቅል እጽዋት ነው። ቱልት እንግዲህ ሞቃታማ አካባቢ የሚባሉትን ወይንም ትሮፒካል ሃይላንድስ በሚባሉት አካባቢ ነው፣ በምድር ወገብ አካባቢ በስፋት የሚበቅለው። እንግዲህ በከፍታውም ከ900 እስከ 4300 ይሄ ማለት በቆላ በወይና ደጋ በደጋም በውርጭም በሁሉም ቦታ ይበቅላል ማለት ነው። በተለይ ሳራማ መሬቶች አካባቢ፣ የደን ዳርቻ፣ ወንዝ ዳር፣ የእርጥበታማ ቦታዎች፣ ረግረጋማ ቦታዎች እና ውሃ የሚያንጣፍፉ ቦታዎች ላይ በባድማም በተለይ ለም በሆኑ መሬቶች፣ የግጦሽ መሬቶች፣ በመንገድ ዳር፣ በእርሻ መሬቶች እና በእርሻ መካከልም የሚበቅል በአረምነት የሚታወቅ እጽዋት ነው ቱልት። በብዛት እንግዲህ በተለይም ለም የሆነ አፈርን እና የዳበረ አፈር ቀልዝ የበዛበት ቦታ ይመርጣል። እንደዚሁም ደረቃማ ውሃ የሚያንጣፍፍ ዳገታማ ቦታውም ላይ ይበቅላል። በተለይ በቀልዛማ መሬቶች ላይ በሚበቅልበት ጊዜ ቅጠሉ በጣም ይረዛዝማል። እንግዲህ ቱልት ያው በሌላ ስያሜው የውሻ ምላስ ይባላል። የውሻ ምላስ ወይም የውሻ ቱልት ይባላል። ይህም ቅርጹ የቅጠሉ ቅርጹ እንደምታዩት ያው የውሻ ምላስ ስለሚመስል ነው፣ ቀጠን ብሎ ረዘም ስለሚል ነው። ስለዚህ በእነዚህ ውሃ በሚያንጣፍፉ መሬቶች በብዛት በተለያዩ ቦታዎች ይበቅላል። በተለይ በሌሎች ሀገሮች በኢትዮጵያ አይደለም እንጂ ለምግብነትም ይውላል። ምክንያቱም ለበርካታ በሽታዎች መድኃኒትም ስለሆነ፣ እንደገና ደግሞ እንደ ማንኛውም የቅጠል አትክልት እንደ ሳላድ ያገለግላል ማለት ነው። እንግዲህ ቱልት በርካታ ጠቀሜታዎች አሉት። ዝርዝሩን ያው ዩቲዩብ ላይ ብታዩትም አንዳንዶቹን ልጠቅስ ፈልጋለሁ። በተለይ ደምን የማጥራት፣ ለኃይለኛ ቁርጥማት፣ ለሆድ፣ ለአንጀት ህመሞች፣ ለአጥንት መገጣጠሚያ በተለይም አጥንት የተንሸራተተ አጥንቶችንና የተሰባበሩ አጥንቶች እንዲጠገኑ ያደርጋል። የቆዳ በተለይ ይሄ ቋቁቻ፣ ጭርት የምንላቸው ቆዳ ላይ የሚወጣው ለነሱ በተለይ ፍቱን ነው። ሌላው ደግሞ ለስቺስቶሶሚያ ወይንም ለብልሃርዚያም መድኃኒት ነው። ራስ ላይ በመቀባት ደግሞ ለራስ ህመምም መድኃኒት ነው። በተለይ በጣም የሚደነቀው ደግሞ የመርዝ መከላከያ ነው። ጊንጥ ከነደፈን በኋላ ወይ እባብ ከነደፈን በኋላ መርዙ እንዳይሰራጭና ህመሙ እንዲቀንስም ያደርጋል። የደም ማጽዳትንም እንደዚሁ የአንጀትንም ማለስለስ ይጠቅማል ማለት ነው። ስለዚህ ለራስ ላይ ሕክምና በተለይም በመቀባት በውስጥ ደግሞ የሽንት ቧንቧ ህመሞችን እንደዚሁም ተቀቅሎ ደግሞ ሰውነት በቱልት ውሃ ሰውነታችን ከታጠብ ነው ማንኛውም የህመም የድካም ስሜት በሙሉ ይጠፋል ማለት ነው። እንደገና ደግሞ ቱልት የሚገርመው ስሩ ለቀለም ይሆናል፣ ለተለያዩ ቀለም ማቅለሚያ ይሆናል። በተለይ ከአረንጓዴ እስከ ቡናማ የተለያዩ ቀለሞችን ልናቀልምበት እንችላለን። እንደገና ደግሞ በእሳት የተቋቆሩ ድስቶችንም ደግሞ በቱልት ከፈገፈግናቸው በቀላሉ ልናጸዳቸው እንችላለን። ስለዚህ በርካታ በተለይም ከሽንት ቧንቧ ህመሞች ጀምሮ የብልሃርዚያ መድኃኒት እንደገና የመርዝ መከላከያን በርካታ ጠቀሜታዎች ያሉ ስለሆነ በዩቲዩብ ዝርዝሩን ማየት ትችላላችሁ። ቱልት ይሄ ነው ማለት ነው።